وابشري زلك بسك ልጅያሱ እስላም ሆነዋል ከሙስሊም ወልደዋል ኢትዮጵያን የእስላም መንግስት ሊያደርጓት ነው ብለው አመቱን ሙሉ ሲያወሩ ከርመው ብዙዎችን አሳምነዋል። ልጅያሱን ማውረድ ያስፈለገበት ምክንያትም ሃይማኖታቸውን በመቀየራቸው ምክንያት መሆኑን የሚያስረዳውን ረዘም ያለ ጽሑፍ በወቅቱ የአዲስ አበባ ከንቲባ የነበሩት ወልደ ጻዲቅ ጎሹ በታዳሚው ፊት አነበቡ። 13 ምክንያቶችን የደረደረው የከንቲባው ንባብ ሁሉም ማለት ይቻላል ልጅያሱ ሃይማኖታቸውን ከክርስትና ወደ እስልምና ቀይረዋል የሚለውን ለማስረዳት የቀረቡ ናቸው። ከንቲባው በረጅሙ ንግግራቸው መቋጫ ላይ እንዲህ የሚል ማሳረጊያ ጨመሩ። ይህ የተነሳንበት ሁሉ ሹመትና ሽረት በማግኘትና በማጣት አይደለም፣ ለሃይማኖታችንና ለመንግስታችን ለሀገራችንና ለህዝባችን ስንል ነው እንጂ። Irregama fira jinan kalonga masawa korte Omo gaggafate arrafon fon rajite Irregama fira jinan kalonga masawa korte Omo gaggafate arrafon fon rajite የከንቲባው ንባብ እንዳለቀ አቡነ ማቴዎስ ልጆቼ ሆይ ጥቂት ቀናት ስጡኝና እኔ ራሴ ወደ ሐረር ወርጄ ልጅያሱን ልምከር የተበደላችሁትንም ላስክስ አሉ። ሆኖም ጳጳሱ አልተደመጡም። ነገሩ ያለቀ የደቀቀ ነበርና ጩኸት በረከተባቸው። እስከዛሬ የተነበሩ ብለውም የሚያንባርቁባቸው በዙ። እናም ለልጅያሱ የማይገዛ ጥቁር ውሻ ይውለድ ብለው አጼ ምኒልክ የጣሉብንን ግዝት አንሱልንና የመንግስት ለውጥ መደረጉ ይታወጅ አሏቸው። ጳጳሱም የመኳንንቱን ጥያቄ ተቀብለው ልጅያሱን የተከተለና የተቀበለ ሁሉ ውጉዝ ይሁን ብለው ተናገሩ። በዚህ መሃል ግን አንድ ቀኛዝማች ተሰማ የተባሉ ሰው ጳጳሱ ልምከርና ላስታርቅ ያሉት ነገር ስለምን ተጠላ ብለው መናገር ሲጀምሩ በርካቶች ተቆጡ። ጎራዴ ያላቸው ካፎቱ መዘዙ፣ ጠመንጃ የታጠቁ ተኮሱ። የምኒልክ ቤተ መንግስት ቀውጢ ሆነ። በተኩሱ 8 ሰዎች ሞተው 5 ቆሰሉ። ግርግሩ እስከ ቀን እኩሌታ ቆየ። በዚህ መሃል ሊጋባ በየነ የተባሉት የቤተ መንግስቱ ሹም ይህ ሁሉ የስካሁኑ ተኩስ የደስታ መግለጫ እንጂ የሌላ አይደለምና በያለህበት እርጋ ብለው ግርግሩን አስቆሙት። የልጅያሱን መውረድ እርግጥ ሆነ። ጀሙካ ተኮ ሙካቢራንታቱ ኦሮምቲቲ ወለው ሀባሻም ፈካቱ ካሮያ አስኮያ ካሮያ ኦሮምቲቲ ወለው ሸኬሳ በኪያ ቱፎኒ ዲጋር ካንሲራካያ ኡዳ ሄሩማኒስ ወሉመኑ ዋያ ቱና ሐመዱ ቦንቱ ዱብራራያ Magala, magala, askoya magala, Kenya wajigala. በሳቸው ምትክ የአጼ ምኒልክን ልጅ ዘውዲቱን ንግስት የአጼ ምኒልክን የቅርብ ዘመድ የነበሩትንና የራስ መኮንንን ልጅ የሆኑትን የኋለኛውን ኃይለ ሥላሴን ያኔውን ተፈሪ አልጋ ወራሽ አድርገው በልጅያሱ ላይ የተሳካ መፈንቅለ መንግስት መካሄዱ ተረጋገጠ። በኢትዮጵያ ዘመናዊ ታሪክ በእድሜ ትንሹ መሪ በ20 ዓመታቸው መፈንቀላቸው ታወቀ። የመስቀል ዕለት መስከረም 17 1909 ፍንቀላው ከተደረገ ከ5 ቀናት በኋላ ንግስቷና አልጋ ወራሹ በትልቅ ስነ ስርዓት ዘውድ ደፍተው የመንግስትነት ስልጣኑን ጨበጡ። ጀሙካ ተኮ ሙካቢራንታቱ ኦሮምቲቲ ወለው ሀባሻም ፈካቱ ካሮያ አስኮያ ካሮያ ኦሮምቲቲ ወለው ሸኬሳ በኪያ ቱፎኒ ዲጋር ካንሲራካያ ኡዳ ሄሩማኒስ ወሉመኑ ዋያ ቱና ሐመዱ ቦንቱ ዱብራራያ ማጋላ ማጋላ አስኮያ ማጋላ ኬኛ ወጅጋላ Gama fira jinan kalonga masawa korte
Omo gaggafate har'a foon irraa ciite. Herregama fiira jennaan kalloon gama saawaa gorte. Omo gaggafate har'a foon irraa ciite. ልጅ ኢያሱ እስላም ሆነዋል፣ ከሙስሊም ወልደዋል፣ ኢትዮጵያን የእስላም መንግስት ሊያደርጓት ነው ብለው አመቱን ሙሉ ሲያወሩ ከርመው ብዙዎችን አሳምነዋል። ልጅ ኢያሱን ማውረድ ያስፈለገበት ምክንያትም ሃይማኖታቸውን በመቀየራቸው ምክንያት መሆኑን የሚያስረዳውን ረዘም ያለ ጽሑፍ በወቅቱ የአዲስ አበባ ከንቲባ የነበሩት ወልደ ጻዲቅ ጎሹ በታዳሚው ፊት አነበቡ። 13 ምክንያቶችን የደረደረው የከንቲባው ንባብ ሁሉም ማለት ይቻላል ልጅ ኢያሱ ሃይማኖታቸውን ከክርስትና ወደ እስልምና ቀይረዋል የሚለውን ለማስረዳት የቀረቡ ናቸው። ከንቲባው በረጅሙ ንግግራቸው መቋጫ ላይ እንዲህ የሚል ማሳረጊያ ጨመሩ። ይህ የተነሳንበት ሁሉ ሹመትና ሽረት በማግኘትና በማጣት አይደለም፣ ለሃይማኖታችንና ለመንግስታችን ለሀገራችንና ለህዝባችን ስንል ነው እንጂ። Herregama fiira jennaan kalloon gama saawaa gorte. Omo gaggafate har'a foon irraa ciite. Herregama fiira jennaan kalloon gama saawaa gorte. Omo gaggafate har'a foon irraa ciite. የከንቲባው ንባብ እንዳለቀ አቡነ ማቴዎስ ልጆቼ ሆይ ጥቂት ቀናት ስጡኝና እኔ ራሴ ወደ ሐረር ወርጄ ልጅ ኢያሱን ልምከር፣ የተበደላችሁትንም ላስክስ አሉ። ሆኖም ጳጳሱ አልተደመጡም። ነገሩ ያለቀ የደቀቀ ነበርና ጩኸት በረከተባቸው። እስከ ዛሬ የተነበሩ ብለውም የሚያንባርቁባቸው በዙ። እናም ለልጅ ኢያሱ የማይገዛ ጥቁር ውሻ ይውለድ ብለው አጼ ምኒልክ የጣሉብንን ግዝት አንሱልንና የመንግስት ለውጥ መደረጉ ይታወጅ አሏቸው። ጳጳሱም የመኳንንቱን ጥያቄ ተቀብለው ልጅ ኢያሱን የተከተለና የተቀበለ ሁሉ ውጉዝ ይሁን ብለው ተናገሩ። በዚህ መሃል ግን አንድ ቀኛዝማች ተሰማ የተባሉ ሰው ጳጳሱ ልምከርና ላስታርቅ ያሉት ነገር ስለምን ተጠላ ብለው መናገር ሲጀምሩ በርካቶች ተቆጡ። ጎራዴ ያላቸው ካፎቱ መዘዙ፣ ጠመንጃ የታጠቁ ተኮሱ። የምኒልክ ቤተ መንግስት ቀውጢ ሆነ። በተኩሱ 8 ሰዎች ሞተው 5 ቆሰሉ። ግርግሩ እስከ ቀን እኩሌታ ቆየ። በዚህ መሃል ሊጋባ በየነ የተባሉት የቤተ መንግስቱ ሹም ይህ ሁሉ የእስካሁኑ ተኩስ የደስታ መግለጫ እንጂ የሌላ አይደለምና በያለህበት እርጋ ብለው ግርግሩን አስቆሙት። የልጅ ኢያሱን መውረድ እርግጥ ሆነ። ሙካ ቶኮ ሙካ ቢራን ታቱ ኦሮምቲቲ ወለው ሀበሻን ፈካቱ ካሮያ አስኮያ ካሮያ ኦሮምቲቲ ወለው ሸኬሳ በኪያ ቱፎኒ ዲጋር ካንሲራካያ ኡዳ ሄሩማኒስ ወሉመኑ ዋያ ቱና ሐመዱ ቦንቱ ዱብራራያ magala askoya magala Kenya wajigala በሳቸው ምትክ የአጼ ምኒልክን ልጅ ዘውዲቱን ንግስት የአጼ ምኒልክን የቅርብ ዘመድ የነበሩትንና የራስ መኮንንን ልጅ የሆኑትን የኋለኛውን ኃይለ ሥላሴን ያኔውን ተፈሪ አልጋ ወራሽ አድርገው በልጅ ኢያሱ ላይ የተሳካ መፈንቅለ መንግስት መካሄዱ ተረጋገጠ። በኢትዮጵያ ዘመናዊ ታሪክ በእድሜ ትንሹ መሪ በ20 ዓመታቸው መፈንቀላቸው ታወቀ። የመስቀል ዕለት መስከረም 17 1909 ፍንቀላው ከተደረገ ከ5 ቀናት በኋላ ንግስቷና አልጋ ወራሹ በትልቅ ስነ ስርዓት ዘውድ ደፍተው የመንግስትነት ስልጣኑን ጨበጡ። ሙካ ቶኮ ሙካ ቢራን ታቱ ኦሮምቲቲ ወለው ሀበሻን ፈካቱ ካሮያ አስኮያ ካሮያ ኦሮምቲቲ ወለው ሸኬሳ በኪያ ቱፎኒ ዲጋር ካንሲራካያ ኡዳ ሄሩማኒስ ወሉመኑ ዋያ ቱና ሐመዱ ቦንቱ ዱብራራያ magala askoya magala Kenya wajigala
gama fiira jennaan kalloonga masawa korte Omo gaggafate har'a foon irraa ciite Irri gama fiira jennaan kalloonga masawa korte Omo gaggafate har'a foon irraa ciite